ሰላም ሰላም እንደምናላችሁ ኩራን ተመልካቾች ታዲያስ አቤል አለማየሁ ነኝ። በቀበና ወንዝ ላይ በተገነባው ቀበና ግድብ ላይ ዳግመኛ እንግዲህ ሽርብትን ልንል እዚሁ ቀጠሯችንን አድርገናል። በርካታ ጎብኚዎች ቦታውን እየጎበኙት ይገኛሉ። ከእንጦጦ ተራራ ተነስቶ እንግዲህ ቡልቡላ ወንዝን የሚቀላቀለው የቀበና የወንዝ ዳር ልማት በርካታ ጎብኚዎችን ኮከበ ጽባህ ትምህርት ቤት አቅራቢያ ላይ ወደ ቤላ መንገድ ላይ በተገነባው የቀበና ግድብ ላይ ያስተናገደ ይገኛል። በተለይ ማታ ማታ ከስራና ከትምህርት መውጫ ሰዓት በኋላ በርካታ ሰዎች በዚህ ስፍራ እየተገኙ ነው። አሁን የትምህርት ጊዜም ወደ መጠናቀቁ እየተቃረበ ስለሆነ ለዛም ይመስላል በርካታ ህፃናት፣ አዳጊዎች፣ ወጣቶች እና ጎልማሶች በዚህ ቦታ ላይ እየታዩ ነው። እንግዲህ ይህ የቀበና ወንዝ ፕሮጀክት 87.6 ሄክታር መሬት ላይ ነው ያረፈው። 10.5 ኪሎ ሜትር ርዝመት እንዳለውም ተነግሯል። የዚህ የቀበና የወንዝ ዳርቻ ስራ እንግዲህ መነሻ በሆነው በእንጦጦ ተራራ ስር ኪዳነ ምሕረት ቤተክርስቲያን እንጦጦ ኪዳነ ምሕረት ቤተክርስቲያን ጋር ትልቅ ፓርኪንግ ተሰርቷል። ካፌም አካባቢውም ትንሽ የመቀየር ነገር አይቼበታለሁ። ከዛ ነው እንግዲህ ይህ ወንዝ ተነስቶ የሚመጣው። ለመቅረጽ ትንሽ ስለማይመች ነው ያልቀረጽኩት። በወቅቱ በርካታ የጥበቃ አካላትም ነበርና ትንሽ የምረቃት የሆነ ፕሮግራም ነገር ስለነበር ምቹ ስላልነበር በርካታ የፓርኪንግ ቦታ ጨምሮ የተለያዩ ግንባታዎች አሉ። እንግዲህ እንደዚህ እንደምትመለከቱት ሞተር ጀልባ አለ በዚህ በወንዙ ላይ። ይህ ጀልባ በቀደም በጣም በፍጥነት ሲጓዝ ተመልክቼዋለሁ። ሌሎች ጀልባዎችም አሉ። እንግዲህ ልጆችን ሽርብትን እያደረጉ ነው የሚገኙት በወንዙ ላይ። እንደምትመለከቱት በርካታ ሰው አለ። ልጆቻቸውን ቤተሰቦቻቸውን ይዘው ሲደንሱ ሲጫወቱ እየተመለከትን ነው። በተለይ የፀሐዬ ዮሐንስ ቀበና የሚለው ዜማ ቢሻን ቀበና በጣም በተደጋጋሚ እዚህ ቦታ ላይ ይሰማል። እኔም ዜማውን ባሰማው ደስ ይለኝ ነበር፣ ግን ዩቲዩብ ሁለቴ ስትራይክ ልኮብኛል። ስለዚህ ትንሽ አስቸጋሪ ነው። ስናልፍ ራሱ የሚደመጠው ድምፅ ከዩቲዩብ ማስጠንቀቂያ ያስልካል። እንደምትመለከቱት ነው። በማታ ድባቡ ለየት ይላል። በጣም በርካታ ሰዎች እየጎበኙት ነው። በርካታ ሰዎችን ቢሻን ቀበናና በተለያዩ ቢራቢሮ ታምራለች በሚለው ዜማ ነው የዚህን ሰዓት ህፃናትም እየቦረቁ እየተጫወቱ የነበረው። በዚህ የቀበና የወንዝ ዳር ፕሮጀክት ላይ 3 ፏፏቴ፣ አንድ የውሃ ምንጭ፣ 36928 ካሬ ሜትር ስፋት ያለው የኮንሶ እርካብ ስራዎች መሰራታቸው ተነግሯል። 7 የፓርኪንግ ቦታዎችም አሉ ተብሏል። እኛም በዚህ ዕለት መኪና ለማቆም በጣም ተቸግረን ከራሽያ ኤምባሲ ስትመጡ በቀኝ ስትታጠፉ ቤላ መሄጃው ላይ ያለው አዲሱ ፓርኪንግ ሲከፈት ችግሩ ይቃለላል ብዬ ተስፋ አደርጋለሁ። ራሽያ ኤምባሲ አልፋችሁ ወደ ቀኝ ስትታጠፉ እዚህ ጋር ያያችኋቸው እናቶች፣ ትልልቅ ሰዎችም እየጨፈሩ ትመለከቷቸዋላችሁ። በተለይ መግቢያ ላይ ያሳየኋችሁ እናት በጣም ቀበና ቀበና በሚለው በፀሐዬ ዮሐንስ ዜማ በጣም እየጨፈሩ ነበር። አሁን ትመለከቷቸዋላችሁ። ያቸው እዚህ ጋር ትልልቅ ሰዎች ራሱ። በነገራችን ላይ ሰው በዚህ ሰዓት ኑሮ ባጨናነቀው ሰዓት እንደነዚህ አይነት አጋጣሚዎችን አግኝቶ ሲደሰት ሲጫወት ሶሻላይዝ ያያቸው እዚህ ጋር በጣም ነው አያቸው። እና ቀበና ቢሻን ቀበና በሚለው እዚህ ጋር እየጨፈሩ ነው የሚገኙት። በቃ ደስ ብሏቸው ነበረ። ፒያሳ እና የተለያዩ አካባቢዎች ላይ ሰዎችን ሲደሰቱ ሳይ እውነት ለመናገር በዚህ በኑሮ ሁኔታ ውስጥ ሰው ሆኖ እንዲህ ሲደሰት ማየት ጥሩ ነው። አንዳንድ ለየት ያሉ የፎቶ ስታይሎችንም እየኮረጅን ነው። ያንንም እያካፈሉን ስለሆነ በነገራችን ላይ ማንም የሚጨፍር የሚዝናና በተለያየ ስታይል ፎቶ የሚነሳ ፋራ ነው ብሎ መውሰድ ይከብዳል። ሁሉም ሰው ባለው ነገር ይጨፍር ይደሰት አይደለ?
ይኸውላችሁ እዚህ ጋር ያሉት እነዚህ ጤንት ይዛ የመሰሉ ነገሮች ብዙ ቦታዎች ላይ እየተመለከትናቸው ነው። እንደዚህ ከፍጉ ጋር በተገናኘ መሰለኝ ሳሩን ለማልማት መሬት ላይ ወድቆ ልጆችም እየፈሯቸው ሲያልፉ አይቻለሁ። በዚህ የወንዝ ዳር ልማት ላይ 2 ላይብረሪዎች መገንባታቸው ተነግሯል። ይህም ጥሩ ዜና ነው። እዚህ ጋር ያለው ግድቡ ደስ የሚል ፏፏቴ ነው። ውሃው ሲፈስ በጣም ደስ ይላል። ግን ውሃው ደርሶ እየተመለሰ ወደ መሬት ላይ እየፈሰሰ አዳልጧቸው ሊወድቁ ራሱ ሰዎች ሲወዱ ተመልክቻለሁ። ያው የሆነ መፍትሄ ወይም የእርምት ስራ ይኖረዋል ብዬ አስባለሁ። ውሃው እየተመለሰ ወደዚህ እየመጣ ነው። ገና አዲስ ከመሆኑ አንጻር እንደነዚህ አይነት የእርምት ስራዎች ህፃናትም ወድቀው ሳይጎዱ ቢስተካከል ጥሩ ነው የሚል አስተያየት አለኝ። እንግዲህ ይህ የቀበና ፕሮጀክት 23 መጸዳጃ ቦታዎች፣ 21 የእግረኛ ድልድዮች፣ 3 ተንጠልጣይ ድልድዮች፣ የስፖርት ማዘውተሪያዎች፣ ፓርኪንጎች። በተለይ አንደኛው ፓርኪንግ በጣም ሰፊ ነው። እዚህ ጋር እቺ የሎ ቢር ስትመጣ ልጆች ይመቷት ነበር። ፖሊሶች እንግዲህ በኋላ ላይ ሊያስወጧት ችለዋል ማለት ነው። እንግዲህ ተመልካቾች የዛሬው ቪዲዮ በዚህ ተጠናቀቀ። ፕላኔታችንን ሰላም ያርግልን። በቶሎ በሌላ ቪዲዮ መለሳለሁ። ቻው።